ዛሬ እንግዲህ የምናወራው ይሄን ሰሞን በጣም እየሰማን ያለነው ብዙ ሌኦፎች አሉ። ቴክ ወርልድ ላይ የሚያሉ ቴክ ወርልድ ላይ የሚያሉ ሰዎች ስራ ማግኘት እየከበዳቸው ነው። ቮይስ እየተደረገ ነው። ኮንሰርን የስራው ሁኔታ በጣም እየቀዘቀዘ እየመጣ ነው ስለተባለ ዛሬ ቪዲዮችን የሚያተኩረው እንዴት አድርገን ኢንተርቪው ላንድ ማድረግ እንችላለን የመጀመሪያው ነገር ይሆናል። ሁለተኛ ነገር ኢንተርቪውን ካገኘን በኋላ ምን አይነት ነገሮችን ታክቲኮችን ብንጠቀም ሰክሰስፉል ሆነን ሃየር መደረግ እንችላለን የሚለውን ነገር ነው የምናወራው። ኢንተርቪውን ለማግኘት ሬዝሜያችሁን ሴትአፕ ማድረግ ነው። ዩዥሊ በጣም ብዙ ዌብሳይቶች አሉ ሬዝሜያችሁን ቢልድ የሚያደርጉላችሁ። ራሳችሁም ከፈለጋችሁ ራሳችሁ ሬዝሜያችሁን መጻፍ ትችላላችሁ። አንደኛ ነገር እዚህ ጋር ሜንሽን ማድረግ የምፈልገው ሬዝሜያችሁ ከአንድ ፔጅ ማለፍ የለበትም። በጣም በዛ ከተባለ 30 ዓመት ሰራ፣ 20 ዓመት ሰራ፣ 10 ዓመት ሰራ፣ 5 ዓመት ሰራ፣ ማክሲመም 2 ግን አንድ ፔጅ በጣም አሪፍ ነው። ለምን አንለስ ላይ አንተ ኳንተም ፊዚክስ ላይ ሪሰርች ምናምን እዛ ላይ ያስገባለሁ ካላልክ አንድ ፔጅ ላይ በጣም ኮንሳይስ የሆነ ኢንፎርሜሽን ሬሌቫንት ያው ለጃቡ ሬሌቫንት የሆነ ኢንፎርሜሽን አስገብተህ ማድረግ ትችላለህ። ኢቨን እንደዚህ አሁን ለምሳሌ ፕሮፌሰሮች ምናምን ራሱ ከሆነ ላይክ ኳንተም ፊዚክስ ፕሮጀክታቸውን አም ሹር ሌላ ፒዲኤፍ ላይ አድርገው ሬፈረንስ ማስቀመጥ ትችላለህ እንጂ ኮደሮች ለምሳሌ ጌትሃብ ላይ የራሳችሁን ፕሮጀክቶች ማስቀመጥ ሬፈር ማድረግ ትችላላችሁ። የሆነ አክሽነብል የሆነ ነገር ነው እዛ ላይ መሆን ያለበት። ሪዛልት ኦሪየንትድ የሆነ አክሽነብል የሆነ ነገር ላይ የሰራችሁትን ነገር ነው እንጂ ታስካችሁ ምናምን it depends on the job position too. so ዋናው ነገር ይሄ ነው። ለማንበብ መክበድ የለበትም፣ አሰልቺ መሆን የለበትም። አሁን ደግሞ እንደምናውቀው ሁሉም ነገር አሁን ኤአይ እየተባለ ነው። ብዙ ጊዜ ሬዚሜያችሁን ሰብሚት ስታደርጉ ፕሪስክሪን የሚደረገው በኤአይ ነው። ይሄ ምንድን ነው ዋናው ነገር ማድረግ ያለባቸው ሬዚሜያችሁን ቢልድ ስታደርጉ ዝም ብላችሁ ያገኛችሁት ቦታ ላይ አብረን አፕላይ ማድረግ ያለባችሁ። ዝም ብሎ የሆነ ቴክኒካል ሰፖርት ስለሚል ዝም ብላችሁ አፕላይ አታድርጉ። ለምንድን ነው እንደዚህ የምንለው? ቤተር ቻንስ እንዲኖራችሁ ከመጀመሪያ ምድር የሚሆነው ሬዚሜያችሁ በኤአይ ይታይና ይሄ ሰውዬ ኳሊፋይ አያደርግም የሚለውን በፐርሰንቴጅ ያስቀምጥላቸዋል ለሪክሩተሮቹ። ሪክሩተሮቹ ከዛ በኋላ ነው የሚያዩት። ስለዚህ ያንን ነገር መጀመሪያ ሪክሩተሮቹ ጋር እንኳን እንዲደርስ ምንድነው ማድረግ ያለባችሁ? ጃብ ዲስክሪፕሽኑን ማየት። ጃብ ዲስክሪፕሽኑን ካያችሁ በኋላ ኪወርድ ከጃብ ዲስክሪፕሽኑ ላይ ያሉትን ኪወርዶች ሬዚሜያችሁ ላይ ታስገባላችሁ። ይሄ ለምን ይረዳችኋል? ኤአይ ወይም ደግሞ የመጀመሪያውን አሴስመንት የሚሰራውን ሶፍትዌር ባይፓስ እንድታደርጉ ይረዳችኋል ማለት ነው። ስለዚህ ጃብ ዲስክሪፕሽኑን ማየት፣ ከዛ በኋላ ርድብል ትዊክ ማድረግ አይ ቲንክ ቤተር ቻንስ እንዲኖራቸው ያደርጋል። እነዚህ ኤአዮች ስክሪን ያደርጋሉ እና ፐርሰንቴጅ ይሰጣሉ። ዩዥሊ የምትፈልጉትን ስራ መርጣቸው አፕላይ አድርጉ። አፕሊካብል ነው። አንዳንድ ጊዜ ራይት አውት ኦፍ ኮሌጅ ለሚወጡ ሰዎች ፎር ኤግዛምፕል አንዳንድ አድቫይዘሮች ዝም ብሎ አፕላይ አድርጉ ይላሉ። በቃ ጀስት አፕላይ ፎር ኤኒ ጃብ ኖ። አንዳንድ ጊዜ ታያላችሁ ሊንክድን ላይ ኦር ሰምቲንግ 100 ጃብ አፕላይ አድርጌያለሁ አይ ሃቭንት ጋትን አ ጃብ። ሲጀምር 100 ጃብ በቀን ውስጥ አፕላይ የምታረግ ከሆነ እንዴት ነው ስክሪን እያረኩ ያለው? 100 ጊዜ ይፈጃል በጣም። አፕሊካብል ነው ለአንተ፣ አሪፍ ስራ ነው። የአንተ ስኪል ትራንስሌት ያደርጋል እዛ ላይ። አንዳንድ ጊዜ ይሄንን ነገር ዝም ብለን ሳናይ ዝም ብሎ አፕላይ በማድረግ ብቻ it's hard to get a job. so you have to specifically የምትፈልጉትን ነገር ማወቅ አለባችሁ። ከዛ ሬዝሜያችሁን ቴለር አድርጋችሁ ለዛ ማስገባት የተመረጠ። አንድ ሌላው ነገር ጃብ ዲስክሪፕሽኖች ላይ ቤዚክ ስኪልስ እና ፕሪፈርድ ስኪልስ የሚሉት ነገር አለ። ሞር ፎከስ ብታደረጉ የሚመረጠው ፕሪፈርድ የሚለው ሴክሽን ላይ ያሉትን ነገሮች በተቻለ መጠን ሬዚሜያችሁ ላይ ኢንክሉድ ብታደረጉ ወይ ደግሞ ሪሌት የሚያደርግ ከዛ ከፕሪፈርድ ከሚሉት ስኪሎች ጋር ሪሌት የሚያደርግ ስኪል ካላችሁ እና ኖሌጁ ካላችሁ እነዛን ነገሮች ትዊክ አድርጋችሁ ሬዚሜያችሁ ላይ ያስገብታችሁ አፕላይ ማድረግ is one of the best things that you can do. እንደዛ ሲል ደግሞ ሪኳየርድ ስኪሎቹ ከሌላችሁ ፕሪፈርዱ ቢኖራችሁ it doesn't matter. 10 ዓመት ኤክስፒሪየንስ እያለ 1 ዓመት ራይት አውት ኦፍ ኮሌጅ ሆናችሁ አፕላይ ማድረግ is just nonsense. I mean 10 ዓመት ኢቨን ፎር ኤንትሪ ሌቨል የሚሉ ደግሞ አሉ። ኤንትሪ ሌቨል የሆኑ ጃቦች ሊሆኑ ይችላሉ። እነዚህ ጃቦች ዝም ብላችሁ ከካሌጅ እንደወጣችሁ አፕላይ ብታደርጉ you might not get them. what you can do is ምንድነው ሆም ላብስ፣ ለምሳሌ ቤታችሁ ውስጥ
እንደዚህ አድርጌ ቴክ ላይ ለምሳሌ እየሰራችሁ ከሆነ ኔትወርኪንግ ነገር እየሰራችሁ ከሆነ ቤት ውስጥ የራሴ ኔትወርክ እንደዚህ አድርግ ሰርቼ ሞደም ራውተር ተጠቅሜ ስዊቾች ተጠቅሜ ምናምን የሚል ነገር ሆም ላብ ላይ የሰራችሁትን ነገሮች እዛ ላይ ማድረግ አይ ቲንክ ኢት ጊቭስ ዩ ሞር ኤጅ ኤንትሪ ሌቭል ስራዎች ላይ ማለት ነው። ስለዚህ ላይክ አዲሽናሊ ሰርቲፊኬሽኖች ምናምን ካሏችሁ ኢት ሄልፕስ ሶ አስ አን ኤክስፒሪየንስ ኢቨን ዶ ኤክስፒሪየንስ ወጣችሁ ባይኖራችሁ እነዚህ ሆም ላብ ጌት ላብ ላይ ሄጄ የሆኑ ፕሮጀክቶች ላይ ተሳተፍ ያለው ምናምን የሚሉትን ነገሮች ብታስገቡ you have more chance to succeed and then get an interview ማለት ነው። ደግሞ አንዳንድ ጊዜ ዲስከሬጂንግ ነው አሁን ያለው በተለይ ማርኬቱ ኤምፕሎየር ማርኬት ነው። ስለዚህ ኢቨን ኤክስፒሪየንስ ኖራችሁ ላታገኙ ትችላላችሁ። ስለዚህ ዶንት ጌት ዲስከሬጅድ። በጣም ብዙ አፕሊካንቶች አሉ። ስለዚህ እንደገና ማየት አፕላይ ማድረግ ማሻሻል ያለባችሁን ነገር ማሻሻል ነው እንጂ ዶንት ጌት ዲስከሬጅድ ኢት ሃፐንስ። ያው እንግዲህ ያለንበት ማርኬት ነው እንግዲህ ሆፕፉሊ ይቀየራል ብለን እናስባለን። ኦኬ ከዛ በኋላ ኤአይን አለፋችሁ፣ ሪክሩተሩን አለፋችሁ፣ ከዛ ኢንተርቪው ተጠራችሁ። ሶ ኢንተርቪው ላይ ስትሄዱ ሁለት አይነት ነገሮች ይኖራሉ። አንደኛው ቴክኒካል ኩዌስችንስ ወይም ቴክኒካል ስኪላችሁን ቴስት ያደርጋሉ። ይሄ ባላችሁበት ፊልድ ይወሰናል። አይቲ ላይ ከሆናችሁ ቴክ ላይ ከሆናችሁ እያንዳንዱ የሆነ ኮዲንግ ሊሆን ይችላል። ሄልዝ ኬር ላይ ከሆናችሁ እያንዳንዱ ፕሮሲጀር ልትጠይቁ ትችላላችሁ። እንደዚህ አይነት ነገሮች ቴክኒካል ኖሌጅ ያስፈልጋቸዋል። ሁለተኛው ነገር ደግሞ ምንድነው የሚሆነው? ቢሄቪየራል ኩዌስችኖች አሉ። እነዚህ ኩዌስችኖች ምንድን ናቸው? ፕሮብለም አንድ ነገር ችግር ቢያጋጥማችሁ ስራ ላይ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ ያንን ማየት ይፈልጋሉ። ሶ ቢሄቪየራል ኩዌስችኖች በጣም ክሪቲካል ናቸው። ብዙ ጊዜ የኛ ኮሚኒቲ ሚስ የሚያደርገው ብዬ የማስበው ነገር ቢሄቪየራል ኩዌስችኖች ላይ ዊ ላክ። እነዚህ ኩዌስችኖች ሲምፕል ይመስላሉ፣ ግን እንዴት አድርጋችሁ ፕሬዘንት አድርጋችሁ መልሱን መመለስ እንዳለባችሁ በደንብ ማሰብ አለባችሁ ብዬ አስባለሁ። ቴክኒካል ኩዌስችንስ ስትጠየቁ፣ ቢሄቪየራል ኩዌስችንስ ስትጠየቁ ዩዥዋሊ ስታር ሜተድ መጠቀም ሃይሊ ሬኮመንድድ። ብዙም ቦታ ብታዩ ሲቹዌሽን፣ ታስክ፣ አክሽን እና ሪዛልት። ሁልጊዜ ጥያቄ ሲጠይቋችሁ ይሄንን ነገር ፕሮሰስ እያደረጋችሁ የምትመልሱ መልስ እንደዛ ሴታፕ የምታደርጉት ከሆነ አንሰራችሁ በጣም ክሊር ይሆናል። እና ሁልጊዜ ማሰብ ያለብን ደግሞ ምንድን ነው፣ ዝም ብሎ ራምብል ማድረግ የለበትም። ሰው ከንሳይስ መሆን አለበት። የምትሰጡት መልስ ሬሌቨንት not too long to the point መሆን አለበት ሁልጊዜ። አንዳንድ ጊዜ ሰዎች ዝም ብለው they just ramble on and on። እንግሊዘኛ ስላወቅን ወይ እንግሊዘኛ ስለተናገርን ዝም ብለህ በቃ የሆኑንም የባጡንም የቁጡንም ማውረድ የባጡን የቋጡን የሚባለው ይሄ ነው። አያስፈልግም። እዛ ጋር ምንድን ነው አሁን ስታር ሜትር ስትጠቀሙ ዋና ጠቃሚነቱ ምንድን ነው? ኢንተርቪው የሚያደርጋችሁ ሰውዬ በደንብ አንደርስታንድ እያደረገ እየጻፈው ነው። ገብቷችኋል? ሶ በኋላ ላይ ነው ዲሲሽን ለመስጠት ይሄ ሰውዬ ሀይል ይደረግ አይደረግ ሲባል እናንተ ስታር ሜትድን ተጠቅማችሁ ሲቹዌሽን፣ ታስክ፣ አክሽን፣ ሪዛልት። ለምሳሌ የነበረው ችግር ምንድን ነው? የወሰዳችሁት አክሽን ምንድን ነው? ሪዛልቱ ምንድን ነው? የሰጣችሁት ታስክ ምንድን ነው? አክሽን የወሰዳችሁት ምንድን ነው? ሪዛልቱ ምንድን ነው የሚለውን በኦርጋናይዝድ በሆነ መንገድ ስታስቀምጡ ያ ሰውዬ ኖቱን በስነስርዓት ስለሚወስድ በኋላ ላይ ተሰብስበው ቲሙ ተሰብስቦ ዲሳይድ ሲያደርግ ኢትስ ኢዚየር ቢካዝ ኖቱ ላይ እያንዳንዱን ነገር በስነስርዓት ነው ያስረዳችሁ። ያለበለዚያ ዝም ብሎ በቃ ወሬ ነው የሚሆነው ማለት ነው። እና ደግሞ ቢሄቪየራል ኩዌስችን አንዳንድ ጊዜ በጣም ዊርድ ናቸው። አንድ ጊዜ እንደውም አስታውሳለሁ የሆነ የውሻ ፀጉር እንዴት ነው የምቆጥረው ምናምን ጠይቀዋል። እኔ የመጀመሪያ ጊዜ ኢንተርቪው ሳደርግ ሲናፕሲስ የሚባል ካምፓኒ ምንም በቃ ዊርድ የሆነ ጥያቄ የጠየቁት። አንደኛው ጥያቄ ጠየቁኝ፣ የውሻ ፀጉር ቁጥር ብትባል እንዴት ነው የምቆጥረው ነው ጥያቄ። እና እንደዚህ አይነት ጥያቄዎች ዊርድ የሆኑ ጥያቄዎች ልትጠይቁ ትችላላችሁ። እና ያ ምንድነው አናሊቲካል ቲንኪንግ ላይክ እንዴት ነው አንድን ነገር ሶልቭ ለማድረግ የምትጠቀሟቸው ስቴፖች ምንድን ናቸው? አልቲሜትሊ ነው ሞከርኩኝ። ለምሳሌ የሆነች እንትን ፓርት ቆጥሬ ከዛ በኋላ በውሻው ኤሪያ ምናምን ትላችኋለህ ኤስቲሜት መስጠት ትችላለህ ስትል ቴማይሴ ላይ ኤስቲሜት አንፈልግም ኤግዛክት ነምበር ነው ማወቅ የምንፈልገው የሚሉ ከሆነ አይ ቲንክ አት ዲ ኤንድ መልስ የነበረው I will just say I can't give you an exact estimate ብዬ የመለስኩት። እና አንዳንድ ጊዜ ብሬንስቶርም ማድረግ ነው። just keep answering እነሱ እስኪበቃቸው ድረስ just keep going like different ideas ask questions። አንድ ነገር ስጠይቋችሁ what do you mean by that? Can I do this? Can I do that? ሊሚቴሽኖቼ ምንድን ናቸው ምናምን የሚሉትን ነገሮች they want to have a conversation like ዝም ብላችሁ እናንተን ሀሳብ ብቻ ሳይሆን you want to involve the person interview እያደረጋችሁ ያለውንም ማለት ነው። that kind of gives them like how do you play, team player ነው ወይ ሰውዬ
የማያውቀው ነገር ካለ ይጠይቃል ወይስ ዝም ብሎ ብላይንድሊ ዝም ብሎ ነው የሚሄድ ሰውዬ አውቃለሁ ብሎ የሚሰራው የሚለውን ነገርም ያያሉ ማለት ነው። ሌላ በቃ ምንድን ነው ደግሞ ቀጥሎ ማየት ያለብን ነገር? ሌላው ቴክኒካል መልስ ስትመልሱ የቴክኒካል ባክግራውንድ ያላችሁ ሰዎች ቴክኒካል የሆነ ጥያቄ ስትጠየቁ ብረሽ አፕ ኦን ኒው ቴክኖሎጂስ አዲስ የመጡ ነገሮች አሉ የሚሉትን ነገሮች ከኢንተርቪዋችሁ በፊት ብታዩና ከዛ በኋላ ቤዝድ ኦን ዳት ለምሳሌ አንዳንድ ጊዜ ቴክኒካል ሆኖ የማይናን ነው አንሰር ጥያቄውን ግድ ፖይንት። አንዳንድ ጊዜ የማታውቁትን ነገር ዝም ብላችሁ ራምብል አታርጉ። ግን ይሄንን ነገር አላውቅም መልመድ እችላለሁ፣ ፈጣን ነኝ ነገሮችን ለመማር። ከዛም በላይ ደግሞ ሬሌቨንት የሆነ አሁን ለምሳሌ ሬሌቨንት የሆነ ነገር የምታውቁ ከሆነ ያንን ሬሌቨንት ሰብጀክት አንሱትና ይሄንን እንደዚህ አውቃለሁ so it would be easy for me ይሄንን ነገር ቶሎ grasp ለማድረግ ብላችሁ እንደዚህ አይነት ነገር ስታሳዩ ኢንትረስት እንዳላችሁ it reflects very well on you። ይሄ በጣም አስፈላጊ የሆነ ነገር ነው። ያንን ነገር የተጠየቃችሁትን ጥያቄ ባታውቁትም ሌላ ከዛ ጋር የሚመሳሰል ነገር አገናኝታችሁ መመለስ መቻል ራሱ ይሄ በጣም ኃይለኛ የኮሚኒኬሽን ስኪል እንዳላችሁ ሊያሳያል ማለት ነው። keeps the conversation going። ሌላው ዋናው ነገር ደግሞ እዚህ ሀገር ውስጥ የምትኖሩ ከሆነ ራሳችሁን መሸጥ መልመድ አለባችሁ። እኛ ሀገር በእኛ ሶሳይቲ ያልተለመደ ነገር ነው። ራሴን እንደዚህ አድርጌ ራስን ማካበድ ነው ይመስሉ ነው። ብዙ ጊዜ እንደውም ሰው ምረ ይሄ አካብዴ ነው አታካብድ ምናምን ትባል። እሱ ጋር ዝም ብሎ ነው የሚያካብድ። ቀላል ነው እኮ ነገር እዩ፣ ግን እሱ ዝም ብሎ ያካብዳል። exactly what people say። እዚህ ሀገር ግን ስትመጡ በተለይ ኢንተርቪው ላይ ራሳችሁን መሸጥ አለባችሁ። ማካበድ፣ ኤግዛጀሬት ማድረግ፣ ኮርፖሬት ላደሩን ክላይም ለማድረግ አንዴ የገባችሁ በኋላ በጣም ራሳችሁን መሸጥ መልበል አለባችሁ። ኢቨን ፎር ኤግዛምፕል አንድ ነገር ብንወስድ አብራችሁ የሚሰራ ሰው እዚሁ ሀገር ተወልዶ ያደገ ሰው ኢንተርቪው ሲያደርግ አሰን ኤግዛምፕል አንድ አይነት ስራ እየሰራችሁ ቢሆን ወስዳችሁ ሄዳችሁ ኢንተርቪው ሲያደርግ ብታዩት እሱ ሲያወራ በጣም ሁሉን ነገር ኤግዛጀሬት አድርጎ ከማውራቱ የተነሳ እንዴ አንድ አይነት ስራ እንዴ የምንሰራው ብላችሁ ራሳችሁን እንድትጠይቁ ያደርጋችኋል። አሁን ፎር ኤግዛምፕል let's say የሆነ ትራኪንግ ሜተድ ፈጠረ ኮሚኒኬሽን ስትሪምላይን ለማድረግ አሁን ለምሳሌ እነሱ what kind of projects have you done to make things easy for your team ምናምን ብለው ቢጠይቁት እሱ ሲያወራ it seems complex የሆነች ኤክሴል ሺት እኮ ክሬት አድርጎ ሊሆን ይችላል ሼርፖይንት ላይ ምናምን፣ ግን እሱ ሲያወራ ፕሮብሌሙን ሲቹዌሽኑን ሲገልጽላችሁ በጣም ሚስኮሚኒኬሽን ነበረ፣ ስትሪም ላይ የሆነ ፕሮሰስ አልነበረንም። ከዛ እኔ I was tasked with doing this, I came up with a system blah 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 የወሰደውን አክሽን ሲያስረዳ እንደዚህ አድርጌ ሲስተም ክሬት አደረኩኝ። ኤቭሪባዲ ሪሶርሱን እንዴት እዛ ጋር እንደሚያገኝ ኮሚኒኬሽን ሜተዳቸውን ኖት እዛ ጋር አድርገው ሁሉም ሰው እዛ ጋር ያቺን ነገር ያያል። ብቻ ሲያወራ እንዴ ከዛ መጨረሻ ላይ ያ ሪዛልት መጣ። ከዛ በኋላ በጣም ኤፊሽንት ሆንን፣ በአንድ ወር የሚፈጅ ነገር 15 ቀን ፈጀ ምናምን ብሎ እንደዚህ አድርጎ ኤክስፕሌን ያደርጋል። አንዳንድ አንተ ስትጠየቅ ግን አይ በቃ I just created an Excel sheet and everybody goes there and then ምናምን ብለህ ከመለስ በቃ እሱ አሁን የለም እሱ ነው የሚያገኘው ስራው። ሸጦታል። you need to sell yourself መሸጥ አለበት። even like I said አንድ ጊዜ ስራ ውስጥ ከገባችሁ በኋላ በእርግጥ እናውቀዋለን አሉ በጣም ስራ ቤታችን ነው ሁሉ ጊዜ በቃ ግን it's necessary የምታዩትን ነገር ሁልጊዜ አንዳንድ ማናጀሮች ላያዩ ይችላሉ። ስለዚህ ፕሮግሬሽናችሁን ኩክ ያደርገዋል፣ ቪዚቢሊቲ ይሰጣችኋል። ሌላ ምን የምንጨምረው ነገር አለ? ሌላ በጣም ዋናው ነገር ማንበብ አለባችሁ። ኢንተርቪው ለምታደርጉት ካምፓኒ ዝም ብላችሁ ሄዳችሁ ምንድን ነው የምንሰራው ሊሏችሁ ይችላል። አንዳንድ ጊዜ ይጠይቃል። አሁን ለምሳሌ አማዞን አፕላይ ስታደርጉ ኖ ባር አማዞን ለምሳሌ አማዞን ምንድን ነው ሳይሆን አማዞን ምንድን ነው የሚሰራው ዲሊቨሪ ያደርጋል ምናምን አይደለም እያልን ያለነው። አማዞን አሁን ለምሳሌ ኢንተርቪው ስታደርጉ አማዞን ሊደርሺፕ ፕሪንሲፕልስ የሚባሉ አሉ። ወደ 17 አማዞን ሊደርሺፕ ፕሪንሲፕሎች አሉ እና እነዛን ፕሪንሲፕሎች መሩ ነው እንደሚሄዱት እነዛን ፕሪንሲፕሎች 17 ናቸው መሰለኝ። አይ ዶንት ኖ ሜቢ ነምበሩ ነው ማይ 78 እያለ ነው የማስታውሰው 17 ናቸው መሰለኝ። እና እነዛን ፕሪንሲፓሎች ይዋቸውና ስትመልሱ ከዛ ጋር ሪሌት አድርጋችሁ መመለስ። አንዳንድ ጊዜ ደግሞ ለምሳሌ አማዞን ቢግ ካምፓኒ ስለሆነ ነው ትንሽ ካምፓኒ ሜዲካል ካምፓኒ ይሆናል ኦር ሰምቲንግ ጀስት ኖ አባውት ዘ ካምፓኒ ላይክ እኛ ምንድነው የምንሰራው ስለ ካምፓኒው ምን ታውቃለህ ቢለው ቢጠይቋችሁ ያንን ለመመለስ የሚያስችል ኖሌጅ ቢኖራችሁ የተመረጠ ነው። ሌላው ነገር at the end of the interview ጥያቄ አላችሁ ወይ ሲባል ጥያቄያችሁ መሆን ያለበት ደሞዙ ስንት ነው ጭማሪ ምናምን አይደለም።
ያ ጥያቄ ምንድነው it gives you the opportunity to ask ሌላ ነገሮች ስለ ካምፓኒው ካልቸር፣ ስለ ካምፓኒው ስላሉ ቲምሜቶች፣ እነዚህ ሰዎች እንዴት ነው የሚሰሩት፣ የትኛው ሰክሰስፉል የሆነው ቲም ሜምበራችሁ ምንድነው ካራክተሪስቲክሱ፣ እንደዚህ አይነት ነገሮች ነው መጠየቅ ያለባችሁ ሁሉ ጊዜ when you get the chance to ask questions መጠየቅ አለባችሁ። ያ ኢንተረስት እንዳላችሁ ያሳያል ለካምፓኒው ለስራው ማለት ነው። ይሄ በጣም ወሳኝ ነገር ነው። not always አንዳንድ ጊዜ ኮንቨርሴሽኑ you can tell በጣም አሪፍ ሆኖ like ረጅም ከሆነ እና በጣም back and forth ካለው መጀመሪያውኑ ኢንትረስት እንዳላችሁ አንዳንድ ጊዜ it can be technical questions or relevant የሆኑ technical question ልጠይቁ ትችላላችሁ። what do you guys use tool የምትጠቀሙት ምንድነው? doesn't necessarily have to be like የሆነ personable የሆነ ጥያቄ መሆን የለበትም። ስለዚህ takes that into consideration ሁል ጊዜ sometimes በጣም ረዝሞ ሊሆን ይችላል። መጀመሪያውኑ ብዙ ጥያቄ ጠይቃም ሊሆን ይችላል። መጠየቅም ላይ መጠየቅ ያስፈልጋል። ግን ያ shows interest already ሁሉ ነገር ካወራችሁ you can just say we had a great conversation ሁሉ ነገር understand አድርጌዋለሁ thank you ምናምን ብላችሁ መዝጋት ትችላላችሁ። ግን ጥያቄ ካላችሁ ጥያቄውን መጠየቅ it's best እና ጥያቄው ደግሞ መሆን ያለበትን ነገር ዝም ብለህ ስለ ደሞዝ ስለ ምናምን የሆነ ስለ ደሞዝ እዚህ ሀገር ነው ሲጠይቅ ሰምቻለሁ። እና be positive in the interview show አሳዩ interested እንደሆናችሁ ስለ ካምፓኒው ስለ ስራው you need to be positive engaging መሆን አለባችሁ በኢንተርቪው ጋር። ከዛም በኋላም ደግሞ ማነቶናት አንዳንድ ጊዜ የኛ ሶሳይቲ ብዙም ሪዘርቭድ ነንና ቺፐር አይደለንም። እዚህ ሀገር ደግሞ ብዙ ጊዜ በተለይ መኮፈስ ነው የሚባለው። መኮፈስ ሳይሆን በቃ የተረጋጋ መንፈስ ነው የሚለው። እዚህ ሀገር ያሉ ሰዎች ግን ብዙ ጊዜ ቺፐር ሃይፐር ናቸው ሲያወሩ እና sometimes የነሱን እንትን ሚሚክ ማድረግ አለባቸው። I mean ኢንተርቪወሩ not engaged ከሆነ አንዳንድ ጊዜ you might need to do different things to get them engaged። እና ይህን ይመስላል። hopefully ይረዳችኋል ብለን እናስባለን። በሌላ ቪዲዮ እስክንገናኝ መልካም ምሽት፣ መልካም ቀን ባላችሁበት። Peace.